ሰላም ሰላም ውድ ያሱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እስኪ አሱ እንደምታውቋት ያው ባለፈው በሌሊት ያረገችኝን ታውቃላችሁ። በሌሊት ነው ሁሌ ይዘናለችኝ። እኔ ደግሞ እስኪ በቤቷ ብድሬን ልመልስ ነው ዛሬ። እስኪ አብረን እናያለን ብድሬ እንዴት እንደሆነ ማለት ነው። እንግዲህ ቁርስ ተብያለሁ፣ ጠዋት ነው። በጠዋቱ እንግዲህ ያው ብድሬን መልሼ ልወጣ ነው ማለት ነው። ስለዚህ ያው ያለውን ነገር አብረን እናያለን። እናንተም ያው በኮሜንት እንዴት እንደዚህ ልጅ እንደዚህ በሌሊት ታሰቃይዋለች ብላችሁ ደግሞ ያው ብዙ የደገፋችሁ ሰዎች ነበራችሁ። እስኪ አሁን ደግሞ ያለውን ነገር አብረን እናያለን። እሷ ደጋፊዎችም እስኪ አሱ አሱ ቁርስ ያደርሰው ቆየብህ እያሞኩ ነበረ። ቆየብህ ቆይ መጣ። ምንድነው ቁርስ? ምንድነው የሰራሽው? ብዙ በደነች አይመችም። ምን አትወደውም? አልወደድከውም? ስታየው ገና ምን ነው ገና ሳትቀምሰው ቀየከኝ ብዬ በአትክልት አሪፍ ነው በጣም አትክልት አሪፍ ነው። ማታም ሲሄድ ይበላል። አንተ ስላመሸ ነው እንዴ? አይወርድም። ሚክስ ሲሆን አሪፍ ነው። እንዲህ በደረቁማ ማታ በጣም እኛ ተመችቶን በልተን ማት ፈልጋለህ? ከሻይ እንትን ካለ ብዬሽ እኮ እሺ። እናማ እኛ በአትክልት አንተ አልነበርክም። ማታ በጣም ተመችቶን በላን። እስኪ ስተርሳና ይሄ እኔ በዚህ በቃ እንዲህ በአትክልት ያማረ ነገር ደስ ይለኛል። ምኑ ነው የሚያምረው? እኔ እንዲህ ስተርሳ ገራሳ ተምሳ በላ ለማንኛውም አሁን ራሱ አላማረኝ። ከላንቺ ለመችሽ ነገሩ ለለሰ ለመች ይመስልሻል? እንዴና ሾዴና ሌዞልኝ ማለት እንዴ አትክልት ጥላቻ የለህም ብዬ እኮ ነው። ጠዋት መሆኑን የነበረ ወይስ ምን? እኛ እኮ ማታ የቀመስነው እንዳይቀርብክ ብዬ ነው የሰራሁልህ። እስኪ መጀመሪያ ቅመሰው። ሎሚ አለው ምንም ችግር የለሽ አይደለም። ቅመሰው። ይቅርብኝ። አይጣፍጥም። ምኑንም አይጣፍጥም። ሩዝ ትወዳለህ? ሰላጣ ነው ያለው። አይ ግሩም ነው። ያው እንጣፈጠኝ ሁሉ መሰላም ምኑን ያልጣፈጣል?
አላማረም። ምን ሆነህ ነው? የምግብ ፍላጎት ዛሬ አይ እኔ ስቀምሶ አልጣፈጠኝም። በቃ አልተመቸኝም። እሺ ብላ ቅመሰው፣ መጀመሪያ ቅመሰው። እሺ ቅመሰው ብላ። አልተመቸኝም፣ አልጣፈጠኝም። ምን ሰላጣውን ያስጠላ ወይስ ሩዙ? ጨውም የለውም ምናምን በቃ እንትን አይደለም። ጨውም የለውም። እሺ ጨው ነስንስበት። አሁን አምጥተሽ ነስነሰሽ። ታዲያ ምን ላድርግ? እና አይ በጣም አይጣፍጥም አልከኝ። ተዘቶሪ ምን ሆነ? መጀመሪያ መጠነሽ አሰሪም እንዴ? አይ ምን መረዳት አለባት? ወልዬ እኔ ምን አንደኛ እኔ ጨው አላበዛም ሲጀመር። ታውቃለህ ጨው ነው ወይስ ችግሩ ሌላ ነው? ጀነኔ ነው መችቶኛል። ምን ሆነ ነው? ኧረ በደንብ ቅመሰው። አይጣፍጥም። ምን ያለው እሺ ባዶ ተሰምጣል። ባዶ ያው ነው ምን ቢመጣ ነው እንዴ? እሺ ዳቦ ለምጣልህ በሻይ አትፈልግም? እና እንደዚህ ሆኖ ሶሪ ያንቺ ችግር የለም። ይሄ ሁሉ እንዴት ነው ብቻዬን የምበላው? ካልጣፈጠኝስ ግድ እሺ ጨው ለምጣልህ። ዘላይ ጨው አላልኩሽ? ትንሽ ቀንሽ ጨው ለምጣ። የጨው ችግር ከሆነ ጨው ለምጣ። እኔ እኮ ነው የሚያረኩበት። እንደውም ቆጠጥ እንዴት እኮ ነው ቴስቱ አሪፍ እንዲሆን እኮ መጀመሪያ መጥኖ መስራት ነው። አሁን ሰውና እንደዚህ ማጉላላት አይደለም። ወደ አንደኛ እኔ ይሸተኛል ታውቃለህ። አሁን ሁሉ ነገር እየቀመስኩ አይደለም የምሰራው። እንደውም እንደ አፌን እንዲያርቂ ነው የምሰራው ታውቃለህ። ያለሁበትን ነገር ሲሸተኝ ወደ ላይ ነው የሚለኝ። ስለዚህ እንደውም ማመስገን አለብኝ እራሱ በመስራት ይሄ ራሱ ተሰርቶ በስከ ስለቀረበልህ ማለት እንዴት ማለት አለብህ። እኔ ሰራልሽ ነበር እኮ መጀመሪያ ነው ካልቻልሽ ስራ ማለት ነው። ቶኒ ሰርቻለሁ እኮ ይጣፍጣል። እሺ ቅመሰው መጀመሪያ ብለው ቀመስኩት እኮ ቅመሰው በደንብ እንዴ ምን ነው ሙርቲ ይብኛለሽ እንዴ? ያው ነው የጣፍጥም ያው አትፈልግም? አልፈልግም ነው። እሺ ሻይ ልትቀዳለህ? አልጠጣም። ለምን? በቃ ስለማይጣፍጥ ሻው ምንም ይቅርብኝ። ሻው ብቻ በባዶ ነው ይችላል። እሺ ባዶ ሩዝ ላምጣልህ? አትክልት የለም። አልበላም። እሱ ሩዙን ያልጣፈጠ አትክልቱ ሁሉም አይጣፍጥም። መብላት አልፈለክም መሰለኝ። መብላት አልፈለክም። ምን ነው ቶኒ? እንዴት ነው? እሺ መጀመሪያ አልበላም አላልከኝም? ይሄን ሁሉ አቀረብኩ። እንዴት ነው ይሄን ሁሉ ብቻዬን የምበላው? እሺ ዳቦ በሻይ ላምጣልህ ወይ? ኖርሽ መጀመሪያ ሙያ ሲኖርሽ ነው እንደዚህ አይነት ቲማቲም ቆርጠሽ ምናምን እንዲዳድር አሳምሮ መጣሰያ እንዲጣፍጥ አድርጎ እንትን አድርጎ መስራት። ቆንጆ እኮ ጨው ነው አይደል? ያልገባበት ሌላ ምን ማለት ነበረብኝ? ቆይ በቃ አልጣፈጠኝም። እኔ እስከምሰው ራሱ የሆነ እህል ቅጠል ራሱ አይደለም እኮ ጨው ነው። ምን እሺ ምን አጎደልኩ? እኔ እኮ አሁን አወጣው ዛጋብኩት ወይ ጨውም የለውም። በቃ አይጣፍጥም። አንቺ ተመችቶሻል? ጣፍጦሽ ነው ይበላሽ? ማለኔ እንዴ እንደው ምን እኮ ታዲያ አንተ እኮ አልቀመስከውም ማታ ብለን እኮ እሱን አትዛው ሰላጣ እኮ ነው የሰራሁት። ያ ሰላጣ ወይስ ጨው ላምጣልህ ወይ ደግሞ ዳቦ ምናምን? ምን ታደርጊበት ነው? ጨው ቶኒ ጨው ላምጣ? እሺ ዳቦ ላምጣልህ? ለራስሽ አምጪ። እኔ እንኳን አልበላም። አልበላም። ለራስሽ አምጪ። መጀመሪያ እኮ አጣፍጦ መስራት ነው። ካልቻልሽ ደግሞ ሊሰራልሽ ነበር። ዝም ብለሽ ነው የምትደርጊው። ቶኒ ምናምን ነው እና ሳትበላ ልትወጣ ነው እንዴ ታዲያ? ቶኒ ያው ዳቦ ሻይ ላፍላለህ? ለምን? ምን ሆነ ያልተመቸኝ? ካወዛገብኩኝ እኮ ቶኒ ምን ሆነ ነው? አይጣፍጥም። አይጣፍጥም። ማይጣፍጥ ቁርስ ነው መሰለኝ። ስለዚህ ከቻልሽ መስራት ካልቻልሽ ደግሞ እኔ ምን አይጣፍጥም ብዬ እኮ አይደለም የሰራው። አንደኛ አንተ እኔ መረዳት አለብህ እኮ ያለሁበትን ነገር አይደለ? እየሸተተኝ እንደዚህ ዘግቼ ነው አፌን የምሰራው። ቶዲ አፍንጫ ይሸተኛል፣ ወደ ላይ ገብቶሃል አይደል?
ስለዚህ ማመስገን ያለብህ ምን ሆነህ ነው አንተ እንዴ? መረዳት አለብኝ ሰውን እንዴ። እንደውም እኮ ገብተህ ማብሰል ነበረብህ። ያለሁበትን ሁኔታ ታውቃለህ። ጭራሽ አይጣፍጥም ትለኛለህ እንዴ? ሰው የሰራሁበት ምን ሆነህ ነው? ለምንድን ነው የምትሄደው? ይኸው ሻይ እየቀዳሁልህ እኮ ነው። ምን ሆነህ ነው ዛሬ? በሰላም ነው እኮ እኔ እንደጋር ዳጅቤ ላስበላሽ እንዴ? ምን ሆነህ ነው ቶኒ? ከመብላት አልፈለኩም። በቃ እሺ፣ ዳቦ ሻይ ነው የማትፈልገው? ዳቦ ነው የማትፈልገው? ዳቦን እኮ ነው የሰራሁት እኔ የሰራሁት አድርጋ ያሰራ በቃ ከመብላት ስላልፈለኩም። ቶኒ ግን ምን ሆነህ ነው? እሺ፣ እኔ እንዴት ነው ብቻዬን የምበላው? እንዴት ነው ብቻዬን የምበላው? እኔ በዛ ማለት ትበላለህ ብዬ ነው እንደዚህ አድርጌ ያቀረብኩት እኮ መጥረን ተናግሮ መስራት ነው ይወጣኛል። ምን አይነት ሰው ነው አንተ ግን? በእውነት ወዲ በጣም ጀመር በጣም እየተቀየረ ነው። በቃ ታልቃሽ እውነት ጸባይ በጣም እየተቀያየረብኝ እኮ በቃ ታልቅሽ ወደ ባለቤቴ ታፍታለሽ ኦኬ ነው ምስኪን ወላሂ ወይኔ ቶኒ ይሄ መጋረጃማ በቃ ለአንተ ነው የተመቸ ማለት ነው። ናሽ አንቺ ብቻ ነሽ እንዴ በለሊት ሁሉ ታረጋ ያው ተናድጄ ላለቅስልም ባይ የሆነ ጫፍ እየደረሰ ነበር። እንዴት እንደሰራሁት ማውቀው ነኝ። አትለቂው ምን ችግር አለ? አይ ጧጧት በጣም ነው የምረበሸው ታውቃለህ። እና በቃ የሆነ ጥሩ ነገር መብላት አለበት ብዬ ምናምን የሆነ ነገር የለም አሞኛልና ዝም ብለህ ቁጣ አይደለም ግን በቃ ባለው ነገር መስራት አለብኝ ብዬ አስበዋል። ዲዳት መሰርተ ተጨንቀሽ የሰራሽው ቁርስ በጣም ነው ከዛ አይጣፍጥም ስትባል እንዲህ ነገር ሆነ ሰርተ በጣም ነው የሚያማው። አንተ ምን ስለምታውቅ ነው ሲጀመር በጣም ነው የምታፈጠው። ያጣፍጠኝ ይወላት ነው። ሰላም ደስ ሰዎች ሊናችሁ ያው ቶኒ ፍራንክ ጀምሯል። እንግዲህ እንዴ መልሻለሁ እንግዲህ መጋረጃ አንተ ተመችቷል ማለት ነው ካሜራ ለመደበቅ አዩ አይ በቃ ይሁን ጥሩ ነው ጥሩ ነው። እኔም ደግሞ የሆነ ቦታ ሰርተ መደበቅ እንትን ማለት አለብኝ መፈለግ። አንቺ ብቻ ነሽ እንዴ? ወይ ያንተ ወሽመጤን ቆረጥከው እኮ እና አሁን ተመችቷል። በቃ የምር ነው ተመችቶኛል። መልሻለሁ። አሰላሙ አለይኩም ቻው